ሰላም እንዴት ናችሁ ተመልካቾቻችን? ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። እንዴት ናችሁ? ዛሬ የምናየው ግራፍ እንዴት ይዘጋጃል ነው። እንግዲህ QGIS በርካታ ስራዎችን ይሰራል። ከነዚህ ከሚሰራቸው ስራዎች መካከል በQGIS እንዴት ባር ግራፍን እንሰራለን ማለት ነው። ባር ግራፍ የምንለው እንግዲህ በGIS የተሰሩ ካርታ ላይ የተሰሩ ኤሪያቸው ሊሆን ይችላል፣ ስማቸው ሊሆን ይችላል። እነሱን ከካርታ ባለፈ በግራፍ እንዴት ሪፕሬዘንት እናደርጋለን የሚለው ነው ዛሬ የምናየው ማለት ነው። ተከታተሉን። ባር ግራፍ ስናዘጋጅ የምንከተላቸው ስቴፖች አሉ። እንግዲህ ይሄን ለማድረግ የመጀመሪያው የምንሰራበት ወይም ደግሞ ባር ግራፍ ልንሰራለት የፈለግነውን ኤሪያ ኦፍ ኢንተረስት ያስፈልገናል ወይም ዳታ ያስፈልገናል ማለት ነው። ኤሪያ ኦፍ ኢንተረስት ወይም ደግሞ ዳታ ያስፈልገናል ማለት ነው። በዚህ መሰረት አሁን በእኔ ልሰራ ያሰብኩት ወይም ግራፍ እንዳዘጋጅ የፈለኩት የማን ነው የኢትዮጵያ ክልሎችን ወይም ደግሞ በበፊቱ የኢትዮጵያ ክልሎች 9 ክልሎች በያዘው የሼፕ ፋይል የኢትዮ ሪጂናል ሼፕ ፋይል ማለት ነው። 9 ክልሎች በባር ግራፍ ማዘጋጀት ነው። ይሄን አድ አደርጋለሁ። ከዚህ በኋላ ይሄን አድ ካደረኩ በኋላ ምንድነው ማረገው? አድ ካደረኩ በኋላ ምንድነው ማረገው? ፕሮሰሲንግ ቱልቦክስ ላይ ገባለሁ። ፕሮሰሲንግ ቱልቦክስ ላይ ገብቼ ግራፍ የሚለውን ነው የምጽፍለት። ከዛ በኋላ ግራፊክስ የሚል ይመጣል። እዚህ ባር ፕሎት የሚለውን እንመርጥለታለን። ኢንፑት ሌየር ይመጣል። ኢትዮ ሪጅኑን ሰጠዋለን። ካቴጎሪንም በሪጅኑ ብዬ ሰጠዋለሁ። ቫልዩ ፊልዱን በኤሪያ ነው በኤሪያ ብዬ ሰጠዋለሁ። ከዛ በኋላ ሴቭ ብዬ በዚህ መሰረት እንትኑን እንሰራለሁ ማለት ነው። በመጨረሻ የሚመጣልኝ እንደዚህ አይነት እንትኑ ይመጣልኛል። ሪዛልት የሚለው ስር እዚህ ዳውንሎድ የሚል እንትን አለው። ዳውንሎድ ምንም አይነት ኢንተርኔት አይጠይቅም። ስለዚህ ከመጣ በኋላ ዳውንሎድ አይነት ምልክቷን ክሊክ ኦፕን ፋይል ብዬ ወይም ዳውንሎድ የሆነው ስር ኦፕን ፋይል ስለው ፋይሉን ያሳየኛል። ከዛ በኋላ እንደዚህ በስማቸው ያስቀምጥልኛል ማለት ነው። ይሄን በተግባር ለማየት ምንድነው የምናደርገው? QGIS-አችንን እንከፍታለን። ይሄን ሌላ የምንሰራበት ነገር ካለ አንቲክ ማድረግ እንችላለን፣ ሪሙቭ ማድረግ እንችላለን። ይሄን ካደረግን በኋላ ምንድነው የምናደርገው? የኢትዮ ዲኤምን አደረጋለሁ። የኢትዮጵያ ዲጂታል ኤሌቬሽን ሞዴል ማን ዲኤም ሳይሆን ኢትዮ ሪጅን አደረጋለሁ። ሶሪ የኢትዮጵያ ሪጅኖችን አድ አደረጋለሁ። ሼፕ ፋይል ያለበት ማለት ነው። እዚህ ላይ UTF-8 መሆኑን UTF-8 ወይ ደግሞ UTF-8 መሆኑን መርሳት የለብንም። ተመልካቾቻችን ሲሰሩ እንደዚህ እንትን ካለባችሁ ኢንኮዲንግ የሚለው ላይ UTF-8 መሆኑን እንዳትረሱ። አሁን እኔ ዞሮ የተለየ ስራ እየሰራው አይደለም፣ ግን ደግሞ ምንድነው የኢትዮጵያ ክልሎችን አድ ማድረግ ነው ሲምፕሊ አሁን ማለት ነው። እሱን በሱ ተረዱልኝ። ኢትዮ ሪጅን የሚለውን ሼፕ ፋይል እየፈለኩ ነው። ኢትዮ ሪጅን ሼፕ ፋይል ኢትዮ ሪጅን ሼፕ ፋይል ከዛ በኋላ ኢትዮ ሪጅን ሼፕ ፋይል እንፈልጋለን። እንደዚህ አይነት ምልክት ያለው ሳይሆን ኢትዮ ሪጅን ሼፕ ፋይል በባዶ ያለው ነው የምትመርጡት። እንደ አይነት ምልክት ከመጣ ለምሳሌ ዝም ኢትዮ ሪጅን ሼፕ ፋይል ይመጣል። ዳታቤዙ ስለሚለያይ ነው። ኢትዮ ሪጅን ሼፕ ፋይልን አድ እናደርጋለን። ዘን አድ ካደረግን በኋላ ምንድነው እናደርገው? ክሎዝ እናደርጋለን ማለት ነው። ክሎዝ ካደረግን በኋላ ምንድነው የምናደርገው? እኛ ይሄንን ፕሮሰሲንግ ቱልቦክስ ላይ እንገባለን። ፕሮሰሲንግ ቱልቦክስ ላይ ምንድነው የምናደርገው? ግራፍ ብለን እንሰጠዋለን ማለት ነው። ብለን እንሰጠዋለን። ስለዚህ ምን ግራፍ ብለን እንሰጠዋለን። ከዛ በኋላ ምንድነው ግራፊክስ የሚል ይመጣልናል። ግራፊክስ የሚለው ይመጣል። ከዛ ግራፊክስ ባር ፕሎት አለ፣ ቦክስ ፕሎት አለ፣ ፖላር ፕሎት አለ። እኛ ከዚህ መካከል የምንፈልገው ስካተርድ ፕሎት አለ። ከዚህ መካከል እኛ ባር ፕሎትን ደብል ክሊክ እናደርጋለን። ከዚህ በኋላ የኢንፑት ሌየሩ
የኢትዮጵያ ክልሎች በፊቱ 9 ክልሎችን ሼፕ ፋይል የምንጠቀምበትን ማድ ያደረጋችሁት ተወስዳላችሁ። ካታጎሪ ታይፑን ቀደም በፊት ስንነጋገር ካታጎሪ ታይፑን ምን እንለዋለን ያልነው ካታጎሪ ታይፑ ላይ እዚህ ላይ መጠንቀቅ አለባችሁ። ካታጎሪ ታይፑ ላይ ኢንፑት ሌየሩ ላይ ሪጅኖቹን ነው የምንሰጠው። እዚህ ላይ ቲዮሪ ሪጅን ከዛ በሪጅን ብለን ነው የምንሰጠው። እዚህ ላይ በታይፕ መሬት በመናምን የሚል ነገር አይሆንም። ስለዚህ ሪጅን የሚለው ነው እዚህ ላይ ካታጎሪ ታይፕ እዚህ ላይ ከፍተን ምንድነው የምናደርገው በሪጅን ስጥልኝ እንለዋለን። ከዛ በኋላ ቫልዩ ፊልዱን በኤሪያው ብንሰጠው ችግር የለም። ስለዚህ ጋይድ ላይናችን ምንድነው የሚለው ቫልዩ ፊልድ ኤሪያ ብለን እንሰጠዋለን ማለት ነው። ቫልዩ ፊልድ ኤሪያ ብለን እንሰጠዋለን። ኤሪያ ብለን እንሰጠዋለን። ዘን ይሄን ሴቭ እናደርገዋለን ማለት ነው። ሴቭ እንለዋለን። ሴቭ የት ላይ ነው? ዴስክቶፕ ላይ ነው። ለምሳሌ ፎልደር ልፍጠር ወይም እናንተም ታስቀምጡበት ቦታ መምረጥ ትችላላችሁ። እኔ ለምሳሌ ይሄን ባርግራፍ ብዬ ሰራሁት ወይም ደግሞ ባርግራፍ ብዬ ፎልደር ሰጠሁት። ፎልደሩን ከፈትኩኝ። ከዛ በኋላ እዚህ ላይ ባርግራፍ ልበለው። ባርግራፍ ፋይል ኔሙም ላይ እንደዚሁ ባርግራፍ ብዬ ልስጠው። ከዛ በኋላ ይሄን ሴቭ ላርግ። ሴቭ ካልኩኝ በኋላ የመጨረሻ ሪዛልት ምንድነው? ረን እለዋለሁ ማለት ነው። ረን እለዋለሁ። ይህ ፕሮሰስ ያደርጋል። ፕሮሰሱን እንደጨረሰ ሪዛልት ቪወር እንደነ ሪዛልት ኦን ቱልቦክስ ላይ ሪዛልት ቪወር ብለን እንትን እንላለን። ሪዛልት ቪወር ባር ፕሎት ብሎ ይመጣልኛል። ባር ፕሎት ብሎ ይመጣልኛል። እሱ እንትን እስከሚል ይሄኛውን መልሰው ፕሮሰስ አድርጎ እስከሚጨርስ ማለት ነው። ይሄ ሪዛልት ቪወር ብሎ ይመጣልኛል። ይሄን ልመልስ። ፕሮሰሱን ጨርሷል። ስለዚህ ባርግራፉን ከሰራልን በኋላ ፕሮሰሱን ከጨረሰ በኋላ ረን ካልነው በኋላ እዚህ ሪዛልት ቪወር የሚላል እዚህ በቀኝ በኩል እንትኑን ከግራፍ ስር ካስቀመጥነው ግራፊክስ ከሚለው ስር ሪዛልት ቪወር የሚለውን ይሄን ክሊክ እናደርገዋለን ማለት ነው። በዚህ መልክ የምናገኘው እዚህ ሌየር ላይ ወይም ሌላ ቦታ ሳይሆን ሪዛልት ቪወር የሚለው ላይ ነው ይሄኛው ሊመጣልን የሚችለው። ስለዚህ ይሄን ደብል ክሊክ እናደርገዋለን። ደብል ክሊክ ስናደርገው ሰንጠረዥ ነገር ይመጣልናል። ስለዚህ ሰንጠረዥ ይመጣና ይሄኛውን እንትኖቹን ክልሎቹን ከታይ ስማቸውን ከላይ ደግሞ በቆዳ ስፋታቸው አማካኝነት እንደዚህ አድርጎ ግራፍ መስራት ይቻላል። ስለዚህ በQGIS ላይ የምንሰራውን በሼፕ ፋይል ላይ ያለውን ዳታችንን በግራፍ በዚህ መንገድ ሪፕሬዘንት እናደርጋለን። ሌላ አንድ አሰራር አላት። ከዚህ በተጨማሪ አሁን ለምሳሌ በሌላ አሰራር እንትን ስትሉ ይሄኛው ሪዛልት ካደረጋችሁ በኋላ ሪዛልት ቪወር ላይ ደብል ክሊክ ካደረጋችሁ በኋላ ኦፕን የምትል ነገር በሌላ ኮምፒውተር ከመጣላችሁ እሱን ያለምንም ኢንተርኔት ኮኔክሽን ኦፕን ዊዝ ማድረግ ትችላላችሁ። ወይም ደግሞ የሴቲንግ ምልክቷ ላይ ዳውንሎድ ፕሎት አዝ PNG ብለን ማውረድ እንችላለን ማለት ነው። ዞሮ ለኛ የሰራልን ግራፍ እንደዚህ አድርገን ደብል ክሊክ ካልነው በኋላ እንደዚህ አድርጎ ይመጣልናል ማለት ነው። እዚህ ላይ ያቺ ምልክቷ አልመጣችም። ሌላ ኮምፒውተር ላይ የሚመጣባችሁ ከሆነ ያቺን ዳውንሎድ አድርጋችሁ ዳውንሎድ ስትሉት ግራፉን ያሳያችኋል ማለት ነው። ይሄን የተለያየ ቀለም መቀባት እንችላለን። ስሞቹን ከላይ ማድረግ እንችላለን። ከታችም እንዲሁ ማስቀመጥ እንችላለን። ስለዚህ ባርግራፍ ላይ QGIS ተጠቅመን ባርግራፍ ላይ እንዴት ሪፕሬዘንት እናደርጋለን የሚለው አሰራር ይሄን ይመስላል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ።